ነገር ነው ያርገኝ አርገው ግቢልኝ ምን ሆነ ማርተው አረዝ ጋር ነው ያርገው ግቢልኝ ፈቀደልሽ አረ ካሳላል እንዲውስጥ ሰላም ሰላም ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር ይመስገን። ዛሬ በአዲስ ቪዲዮ መጥቻለሁ እና ፕራንክ ለማድረግ ነው። አሁን እዚህ ጃማ ምናምን የቀየርኩት አሁን እዚህ መንገድ ላይ እነሱ ቤት ጋር ደርሼ ነው የቀየርኩት እና ይሄ ቤት ጋር ነኝ እና ዛሬ ፕራንክ ላደርጋቸው ነው። ሆስፒታል ነው የመጣሁት። ተገርጄ ነው አይባልም ተገርጄ ነው ምናምን የምላቸው። አብራችሁን ተከታተሉ እስከመጨረሻው አብራችሁን ቆዩ። አሁን ይሄን ሐሳብ ያሰብኩት ድንገት ነው። ይሄን ቢጃማ እየመጣሁ ከሌላ ቦታ ነውና ቢጃማውን የቀየርኩት እነሱ በር ላይ ነው። እነሱ ውስጥ መስለውኛል። ቢጃማውን ቀጥታ ነው የምገባው አንኳኩቼ ድንገት ማለት ነው። እንዴት ናችሁ? ሰላም ነው? ግባማ ይባል ማለት ሰው በበሽታ ይሰቃል። ምን ታሳቁ ሆናችሁ ነው? አረዛው ሆስፒታል ነው ገና ያልኩት ይሄንን ለብሼ ነው የመጣሁት። ወጣት ነው እኮ መስለው መጨረሻ ይሁን ተው ሻራና እንዳትሳቁ ነው እሱ ጋር ሲልተኛ እንዳረፍ በላት አይሽ ይለውናል መጀመሪያ አሁን ከውስጥ ጀመር ቢጃማ ነው ለዛዳ ነው ነው እኮ ምን አያስረብትም ምን ነው ያፈሪ ምናምን አላስረብትም እሺ እሺ አይጣጅለት እኛው ምን ሳበርትን ምናምን እኮ አላስረብትም ነው እናንተ አሳቡ ምንሽ ምን ማለት ነው እስቲ አይነገርም ሲርዛ አትቀልብኝ አላማይ እዚህ ጋር እሱ ጋር ተኛ እሱ ጋር ያረፈው አሪ ምን አደረዛ መከራ ነው ኡፍ እሺ ማለት ነው ቆይ ምንድነው ለምን እንደዚህ በይልኝ በቃ አይነገርም ምን ነው አጉል ቦታ ላይ ነው ያመመው ይሄን ነው ሲጀመር ሄጄ ማለት ነው ዛሬ እሱ ታዲጄ ነበር ይሄንን ነው የምለብሰው በቃ ሱሪ ምናምን እንዳለች ዴቻል ምን ተምላት ብለሽ እንደዚህ እሺ ካሜራ ይዘህ መጣ ነው ምንድነው ታዲያ የሰዎችን እንዲያውቁት ብዬ ነው ለምንድነው ካሜራው ለምንድነው እሺ ምን ሆነክ ነው እሺ ንገረን ግልጽ አድርገን አሁን ወደ እንጃ ቢሉ ምክንያቱም በቃ ይችላል ምከሩ እሺ ንገረን ምን ሆነክ ነው አይ ነገር ማንቺ አይድረስባችሁ አልቻልኩም አረ ይሄን ደግፋ አድርጊልኝ አንቺ ደግሞ ደግፋ አድርጊልኝ ሳቂ ከፍታ አድርጎበትናት እሺ ነገር እንደ ልብሽትን አይደለም አረባክ እኔ በቃ እኔም ራሱ ያስቀኛል ወይ ነገር
ምነው ሳትነግረን ነው እኮ እኔ ሐኪም ቤት ስኬት አለ አሞኛል ብላ ትነግረንም ነበር። ነገርማ ይቀልኩ አይደለም ስለሚነገር ነው። እሺ ሰይጣን አሁንም ግዴታ ሆኖብኝ ነው እና ግዴታ ማሳወቅ ስላለብኝ እንጂ ምግብና እንዴት ነው ቆይ በለው ሲቆይተው ልረጋጋ አሁን እኮ ሲጀምር ማለት ምን እና ማማሽ ቢጃማ መስርብ ቢጃማ ማለት ከታምቶ ነው ምን እና ማማክሽ ንገረን ምን ሆነክ ነው ንገረን ምን ነገር ነው ያርገው አርገው ግቢልኝ ምን እና ማርገው እዚህ ጋር ነው ያርገው ግቢ ይፋታል ደግሞ ካሳላል እንዲውስጥ መጀመሪያ አረቢያን በእናትህ የመጣበትን ነገር እሺ ንገረን ማለት ነው። የምር ምንድን ነው? ምር እስካሁን እንደሰራሙ ካሜራው ፈርታ ቆነ ወይ ይቁምና ንገረን። አረ ካሜራውማ መቅረቴ ታሁን ወዲያ እኮ በቃ ሰራም እንደዚህ ቤት የተኝቼ ነው የምከርመው። እናንተ ናችሁ ቪዲዮ የምትሰሩ እኮ በመሽታኛ ታሙ እጄ መጥቼ ነው የታለሽ የታከምክበት ተገረዘ ነው ተገረዘ ነው አረ እንደዚህ እስከ ዛሬ ተገረዝኩ ነው አጥቶ እኮ ሆነሽ ነው ዋትሳፕ ተንከባከቡ መደገፊያ ነገር መጀመሪያ ማዝልለ ማለት ነው። ነገር ቦታ ነው የማመን በቃ እንጂ አይደለም አንተ በቃ እንደዛ ነው ያሰብኩት። እሺ ለቢጃማ ለምን ለብሰሽ በቃ ስለብሰኝ ምን ነው እሺ ምን ነው ሻሙሽ ቢጃማ እንድትሰጪ ለሳምንት አንድ ቢጃማ እንድትሰጪ መጀመር ቆይ አንድ ቢጃማ እንድትሰጪ ቢጃማ ለብሼ ነው እንዴት ነው እንዳንተ መንገድ ላይ ግን ምናምን ሲመጣ መንገዱ ነው እኔ እየተቃጠልኩ ነው የመጣሁት። እውነት ንገረን ምን ሆነ ነው? የምሬን ነው እውነት እናንተ አታውቁም። እሺ ምን ነው እኔ ማለት ነው እስከ አመንኩ ድረስ እኔ እንጃ እንትን ነው አለ ምን እሺ ነገር ማታስጨንቁኝ ዝም ብላችሁና ዳይነገር የሚባለው ወይ እሺ ታከምክበት ያሳየን ችግር የለውም። ታከምክበት ኧረ እኔ እሱ ነው ቤት አድርገው ነው ከቤት ነው ከሆስፒታል የመጣው ሆስፒታል ሄጄ እሺ ካርቱን አሳየን እዚህ ደርሼ በቃ ካርቱን አሳየን ማያስታመኛል ቤት ታውቃላችሁ እንጂ ታረኛ ቤት ተቀመጥ ነው የመጣው አምስት ቀን ቢያንስ 5 ቀን ድረስ እንትን እስከሚል ድረስ የምር አንተ ምንድን ነው ካሜራ ይዘህ ደግሞ የምር ካሜራ ላጥፋውና ንገረን ከፈራሽ ወረኩ በቃ እሺ በስኪወርቶ እንጂ ጻፍልኝ በቃ ለመናገር እየደረሰ እሺ በጆሮዬ ንገረኝ በጆሮዬ ንገረኝ እጄ ላይ ጻፍ እሺ ጻፍ በካሜራ ለማውራት ፈልጌ ታስተካክል ወይኔ ጉዴ እኔ ምንም አላማረኝም የምር ጻፍልኝ እና እሺ ንገረኝ እፍ በለው አንተ እፍ በለው ምን ነው ፍምረው ይሄ ነው እንድነግራችሁ ወንድ ነው
ወንድ ነው ሴትም ሆነ ወንድ እኮ ሆስፒታል ከሄድ ግዴታ ነው በሽተኛ ተናገር መድኃኒት አይገኝም። ዶክተር ነሽ እንዴ እናንተ የምናገሩት? እኔ አሞኝ ነው እንድናስተምር ማለት እኮ ንገረኝ። ከጻፍልኝ ይጀል ከፈራ አጣ ሲጀምር እሺ ምን እንጣ እኮ እንትን ንገረኝ አጣ ምንድነው እናንተ ፍጥጥ ማለት ገብቷችኋል? አልገባኝም እንዴ በሽታው ተናገረ መድኃኒት አይገኝለትም። ስለዚህ ወንድ እንደሆነ ስለ ዝም ብዬ ይገባኝ ወይ ያ እንዴት እንትን ባየው አይለበዳም ካርድ ነው በመጀመሪያውንም እኮ ለነገራችሁ ያልኩት ከሴት ጋር ነው ምናምን ብዬ ከሴት ጋር ነው ሆስፒታል ቦታ ነው። ከዛ ይሄን ነገር ለእናንተ ነው እዛው ነገራችሁ አይደል? ትሄም ችግር አለ አለ ዶክተሮቹ ጋርማ ግዴታ መናገር አለብኝ። እናንተ ጋር መናገር አለብኝ። አንተ ብዛት ተጨማለቅ የታመመ ሰው ተጨናነቅ እና ሱሪ ያለበስክ ነው እንዴ? አረ ቀሚስ ማን ይሰጣ? እሺ ቢጃ ሞሮቤት ያለችው አዚት ያችን ተነኩ መግዲናት ተሳብ ነግራል ዝም ብዬ ነው ተቀበል ነው ካለ ሲግድ ነው ግን ነው በመንገድ ላይ እሱ አንተ መሽን እንደመጣ አንተ መላእክት ሰው ይታዘባሉ እንዴ? የታለ መድኃኒት? እሺ መድኃኒት ይታልሻል ተጣ የሚቀባባሽ ተጣ የሚቀባባ ተቀብልኛላችሁ ደግሞ ሰው ነው የሚቀበል ሰውንም እስኪ ርዛዛው ወዳን ጨርስ ሰው ነው የሚቀበል እና ማን ይጨማለቀ ሙዚቃ ይርዛ እንዴ ይርዛ የሚበልጥ ነገር አለ። ያሳፍራሽ ሰው ተታመመ እኮ ምንም ነገር ይደረጋል። ወንዶቹ ጓደኞቼ እንደምታዩት እናንተ ችግር የላችሁም። አንዱ ጓደኛ ለምሳሌ ታደሰ አብራም ሲት ሄዶ አንዴ ዳባ እሱ ቀባል ሊበለው ጁስ ማን እናንተ ነው የምቀርበው እሰረሳ መብቴ ጭራሽኛል እንዳትለሚያማ እንዴ ሳታም እንዴ ትንሽ አይ ጎሽ ማን ዳስ መዳይ ነው እሱ ለትከብኝ ካሜራውን ይዘታል አይደል አረስ ከረዘ ካሜራውን ይዘታል
ተሰፍረኝ ይላንታ አሁን ወደ ቤት በባጃጅ እንደመጣ በባጃጅ በቃ እንደዚህ ነው ታስተናግዱ። ምግብ እናቅርብልህ። እምቢ ሻይ አላደወልንም። እኛ እንመጣ ነበር እንዴ እዛው እንመጣ ነበር። አንተ ብትደውልልን ከዚህ ሁላ ጣጣ እዛው ቤት ይዘን እንደውም ሙዝ ማይስ ጋርና አጥሚት ይዘን እንመጣ። አውቀህ መጣ። እኔ አልሄድም። ለምን መጀመሪያ መጣ ታዲያ ደግሞ መንገድ እንደምሻል ረሂም ሆነሽ በቃ እንዴ በይልኝ እንዴ ነው እንት እንደዚህ ወይ በቃ ነገር እንደዚህ በይልኝ ማሻአላ በቃ ተውኩ። እሺ ወይ ደረሰ እንዴ ምን ሆነሽ ነው ግን እንደዚህ በይልኝ ኦኬ አላለ አልሽ ተስጨና እሺ ቆይ ምንድነው እንደዚህ እኮ ሲገናኝ ማለት ነው ያመጣ ባጃጅ ደውለትን ነው ይሰድልሽ። እኛ 5 ቀን እንኳን ቤት ዛሬም አነሳደርሽ ወንድርጅም ምን ዛሬ ሳለ የስጋቶች አይደል ይሄን ያክል ጭራሽ 5 ቀን እናንተ ጋር ምከርም ይላል እንዴ ይሄ ደግሞ መጣበት ባጃጅ እኔ የምራው ወደ ቤት በመጣበት ባጃጅ ቤት ቢያንስ ቤት መተን ብንጠይቅ ይሻላል። ሰው የምትተኝ ድረሱ ሰው ማታ ማስተንከባከባችሁ በዛ ደግሞ ሲጀምር ለጓደኞች ደውል ማለት ነው። እናንተ ናችሁ እና ሰው ሆነ ነው ታውቁት ይመጣል። እሺ ምን ነው ፈልገው ምግብ ነው ፈልገው ታበስሉኛላችሁ እንትን ትሰጡኛላችሁ ዛሬ እናንተ ቤት ምንድነው ሲጀምር ቤት አደውልልን ነበር። ለምን አመጣጣ እዚህ አድሚት እዙ ከርማለሁ ብዬ ነበር እናንተና ማስቸገር እናንተ እንደምን እንደኛ ብንመጣሽ ነው የምትሰሩት የቤተኛ ሰው ታዲያውን በቃ በዚህ መስሎኝ እሺ ምንም ሰራም ታላ እዚህ ብላ ምግብ እዚህ አለ አፈንጅና አጥሚት አጥሚት አለ እንዴ ቢቄት ያጥሚት ቢቄት አፈፈ ቢቄት አለ ሰፌት ተሰፍቶ ነው ኦፕሬሽን ስሜት ነው ማርያም ተበጥሰኩ አንጀት ነው ምንድነው? ቆይ አንጀት ነው ተፋንጅ ደግሞ ደግሞ እንደዚህ ደግሞ ተሳፈረ ይገላበጣል በዛሬ ነው ምን ይሻላል እዛት ተማለቀ አንተ ያጀስብከን እኮ አዛፍን ጨራሽ አውቄ ነው ያኩሪ ለዚህ አውቄ ነው ኧረ ወከ ወይ እኛ ወሬ ከፋርቶ ካሚሱን ሲከፋ አለ በሰብሱሪ ሲጀመር አለበት እዛ እንደተሰይ ለብሳ ደረስ ተራላችሁ ያከራችሁ እንደዛ ቢያመኝ ያከራኝ የባቢጃማ ነው ማለት የነ ነገር ቢያመኝ በቃ ተጠጉኝ አሮንዛ ማማሪ አፍራለሁ ማርያም እዚህ ቤት አላስቀምጥም እኔ እሄዳለሁ እኔ አፍራለሁ አይደለም እስቲ አውልቆ ቢጃማውን አውልቆስ አውልቆብኝ ቢጃማ እስኪ አውልቆ በነገራችን ላይ ከእናንተ እኔ በሄደው እስኪ አውልቆ ኧረ መቅዲ ይሄን ነው በቃ ወለል የምትልበት መቅዲ የመቅዲ እስኪ በፒስታል ይዘሽ መጣሽ እኛ በረፍ ጋር ሲደርሽ ቀየርሽ ምንም ፕራንክ ነው ከዚህ በላ ዘና ነው ትንሽ ሰካዳ መጀመሪያ መጣ ነበር እኮ ወሬኛ መጣ ነበር አውታርገበት ብላ ነው በቃ ታርገበት እንግዲህ ቤተሰብ እስካሁን እንትን ታለን ይበቃናል። ፕራንክ ተደርገዋል። አረ ቀይ ሙስ ብለሽ ሄዶ
ደግሞ በጣም ነው የሚያምርብኛል። ሰራሁላችሁ። ይመቻችሁ። ላይክ ሰብስክራይብ እያደረጋችሁ ቤተሰብ ፕራንክ አልተደረገንም። እኛ አውቀንበታል ውሸቱን እንደሆነ። ኧረ እባክሽ ከዚህ በላይ ማለት ግን ትንሽ አደናግረናል።